ሰላም እንዴት ናችሁ? የፊዚዮቴራፒ ባለሙያ ሳለግዜር አሰፋ እባላለሁኝ ከራፋ ፊዚዮቴራፒ። በምስሉ ላይ እንደምትመለከቱት በቤታችን ውስጥ ነን የጉልበት ህመምን የምንከላከልባቸውን እንቅስቃሴዎች ይዤላችሁ መጥቻለሁ። መጀመሪያው እንቅስቃሴ ብሪጅ እንለዋለን። ሆዳችንን ወደ ውስጥ በማጠንከር ከመቀመጫችን በጀርባ ተኝተን በመነሳትና በመውረድ ሁለት እግሮቻችን አጥፈን የምንሰራው እንቅስቃሴ ነው። ሌላኛው ደግሞ ከብሪጅ አይነቶች አንዱ ሲንግል ሌግ ብሪጅ እንለዋለን። ይሄኛው ደግሞ ሞሮፍ እግራችንን ወጥረን ከመቀመጫችን በመነሳትና በመውረድ የምንሰራው እንቅስቃሴ ሲሆን ሶስተኛው ደግሞ ሂፕ አብዳክተር ስትሬንግዝኒንግ ኤክሰርሳይዝ እንለዋለን። እንቅስቃሴ ስንሰራ በጎን በኩል በመተኛት እግሮቻችንን ቀጥ አድርገን በማንሳትና በማውረድ እንደየአቅማችን ክብደትን ጨምረን መንቀሳቀስ እንችላለን ማለት ነው። አራተኛው እንቅስቃሴያችን ፐልቪክ ሊፍት ነው የምንለው። ግድግዳ አጠገብ በመሆን በጀርባ በመተኛት በግድግዳው እግራችንን ተደግፈን ሁለት እግሮቻችን ታጥፎ 70 ዲግሪ አካባቢ አድርገን ረጅም ሰዓት ይዞ መቆየትና መስራት እንችላለን ማለት ነው። አምስተኛው እንቅስቃሴ የመጀመሪያው እግራችንን ካጠፍን በኋላ የኋላ እግራችንን ደግሞ በደንብ ባት ላይ እስከሚሰማን ድረስ ስትሬች በማድረግ ሞር በእጃችን የፊት እግራችንን ወደፊት ለመግፋት እያደረግን ከአንገታችን ቀና ብለን ቀጥ ብለን የምንሰራው እንቅስቃሴ ሲሆን ሌላኛው ደግሞ አድቫንስድ የሆኑትና ቤታችሁ ውስጥ ደግሞ ስቴሽነሪ ባይክ ያላችሁ 10 ደቂቃ ወይም ደግሞ 20 ደቂቃ ቀስ እያልን ፔዳሉን በማሽከርከር ኢንዱራንሳችንን በማሻሻል የጉልበት ህመምን መከላከል እንችላለን ማለት ነው።